አርእስተ ዜናም አማራ ተራራው አማራ ኮረብታው ለአምላኩና ለተኩስ የሚንበረከከው እንደሚባልለትም የአማራ ተራራዎች የጠላቱ መቀበሪያ ሆነዋል። የከፋፍለ ግዛው የአገዛዙ የሴራ ፖለቲካም እንደቀጠለ ነው። ትላንት በተደረገው የማስረሻ ሰጤና የብልጽግና የጨረቃ ስምምነት ስንገረም በቀጣይን አረጋ ከበደ ፋኖም ከመንግስት ጋር በባህር ዳር ተጨማሪ የጨረቃ ስምምነት ሊያደርግ መሆኑ ተሰምቷል። አማራ የሚለውን ስማችንን ብቻውን በሺ አቅጣጫ የተሳለ የማይዶሎዱም ሰይፍ ነው ሲል አርበኛ ዘመነ ካሴ ተናግሯል። ሁለት የተለያዩ ቦታዎች ላይ በተመሳሳይ ሰዓት በተፈጸመ የደፈጣ ጥቃትም ከ17 በላይ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በተያያዘ መረጃ የሽብር ክስ የተመሰረተባቸው ግለሰቦች የፍርድ ሂደት መጓተትም በፓርላማ ጥያቄ አስነስቷል። የፍትህ ሚኒስትሯም የውጭ ጉዳይ ሚኒስትር አዲስ ህግ እያረቀቀ አማራውን የጅምላ ሞት ሲፈርድበት የነበረው ጌዲዮን ጢሞቴዎስ ሚስት በማንነትና በፖለቲካ አቋም ብቻም ፍርድ ቤት ያቋምነው ሰው የለም ስትል በአማራ ህዝብ ላይ በይፋም ተሳልቃለች። ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች ከኢትዮ ራይት በዚህ ሰዓት የመረጃ ጊዜ መደመጥ ያለባቸውን ልዩ ልዩ ጉዳዮችን አሰናድተን ቀርበናል። ክቡራን አድማጭ ተመልካቾች እስከ ዝግጅታችን ፍጻሜ አብረን እንቆይ። የከፋፍለ ግዛው የአገዛዙ የሴራ ፖለቲካም ዛሬም እንደቀጠለ ነው። ትላንት በተደረገው የማስረሻ ሰጤና ብልጽግና የጨረቃ ስምምነት ስንገረም በቀጣይ የአረጋ ከበደ ፋኖም ከመንግስት ጋር በባህር ዳር ተጨማሪ የጨረቃ ስምምነት ሊያደርግ መሆኑ ተሰምቷል። አገዛዙ የከተማው ሸኔና የጫካው ሸኔን ከሁለት ከፋፍሎ ከአንዱ ጋር የሰላም ስምምነት ተፈራረምኩኝ ብሎ የጫካው ሸኔ እርስ በእርሱ ሲታኮስ እንዲኖር ማድረጉ ይታወቃል። ሽመልስ አብዲሳና ጃልሰኝ የጨረቃ ስምምነት ማድረጋቸውን ከወራት በፊት መዘገባችን የሚታወስ ሲሆን ከወራት በኋላ በታቀደው ድርድር ማስረሻ ሰጤም ኢጋድና የአፍሪካ ህብረት ሳይቀር በአዲስ አበባ በተመሳሳይ መስማታቸውንና አገዛዙ በሚያጋልጣቸው ባለስልጣናቱና ሚዲያዎች በኩል ያዙኝ ልቀቁኝ አመስግኑኝ ሲሉ መቆየታቸው የሚዘነጋ አይደለም። የዚህ ድራማ የቀኝ ዋንጫ ተቀባዩ ደግሞ ባህር ዳር መሆኑ ታውቋል። በሚቀጥሉት ቀናት ወይንም ሳምንታት ባህር ዳር ላይ ተመሳሳይ ነገር እንደሚኖር ተረጋግጧል። በሂደቱም የብልጽግና ፋኖ ከአረጋ ከበደ ጋር ድል ባለ ድግስ ከሰሞኑ በተለያዩ የአማራ ክልል ከተሞች ከህዝብ ጋር ያደረገውን ሰላምን ፍለጋ ውይይት ምክንያት በማድረግ ያገኘውን የሰላም አማራጭ ተጠቅመን በስምምነት ህዝባችንን ለመካስ በሚል ፋኖ ከመንግስት ጋር የሰላም ስምምነት ተፈራረመ የሚል ዜና ከአሚኮ ዋና ማዘዣ ጣቢያም ለብሔራዊ ቴሌቪዥኖች ይበተናል ተብሏል። ይህንኑ የአገዛዙ ዜና ጥቃቅንና አነስተኛ የብልጽግና ሚዲያዎች ያስተጋቡታል ተብሎ ይጠበቃል። በቅርቡ ባህር ዳር ላይ የጨረቃ ስምምነት እንደሚኖር ከግምት በላይ መናገር ይቻላል። ሟቹ ብልጽግና በመጨረሻ ሰዓት እያንቀዠቀዠው ይገኛል። የአማራ ፋኖ በዚህ ሰዓት በዚህ ጊዜም አጀንዳው ድርድር ሳይሆን ማሸነፍና ማሸነፍ ብቻ መሆኑ እየታወቀ ከአሁን በፊትም ከጥሩ ማስተባበያዎች ጋር በተደጋጋሚ የተደረጉ የእንደራደር ጥያቄዎችን የአማራ ፋኖ በፍጹም እንደማይቀበላቸው ሲያሳውቅ ቆይቷል። አማራ የሚለው ስማችን ብቻውን በሺ አቅጣጫ የተሳለ የማይዶሎዱም ሰይፍ ነው ሲል አርበኛ ፋኖ ዘመነ ካሴ ገልጿል። የክፍለ ዘመኑ ወንጀለኞች በዚህ ጊዜ የአማራን ህዝብ በጅምላ ከሚጨፈጭፉት ጠላቶቻችን በላይ ምንም እንዳልተፈጠረም ዝም ብለው የሚያዩ ወገኖቻችን የህሊና ወንጀለኞች የታሪክ ፍርደኞች ናቸው ብሏል። ከተኮሰብንና ካታኮሰው በላይ እጃቸውን አጣጥፈው የሚያዩ ወገኖቻችን ግዙፍ ወንጀለኞች ናቸው ብሏል። እነዚህ በሐዘን ድንኳን ውስጥ ነጭ ካባ ደርበው የተቀመጡ ወገኖች የመታረጃ ወረፋውን የሚጠብቅ ባለ ሁለት እግር የቄራ ሰንጋዎች ናቸው ብሏል። ድል ሎተሪ አይደለም፣ በደም በላብና በጥረት እንጂ በእድል አይገኝም ብሏል። ጎመን በጤና የጠፉ ህዝቦች የቅድመ ልደተ ክርስቶስ የጥንተ ወንጌል ነው። የቆመና የደፈረ ብቻ ያሸንፋል። ህልውናው አደጋ ላይ የወደቀ ህዝብ ጎመንም ጤናው አይደለም ብሏል። ከፈጽሞ መጥፋት መዳን የመተንፈስ ያክል ከሁሉም ይቀድማል። ክብርና ኩራት ከሌለው ህይወት የአስክሬን ሳጥን የተሻለ ዋጋ አለውም ብሏል። ነጻነት ካጣ ከተማ የመቃብር ከርሲ ይሻላል፣ ምናልባትም መቃብሩ ይሞቅ ይሆናል ብሏል። አማራ የሚለው ስማችን ብቻውን በሺ አቅጣጫ የተሳለ የማይዶሎዱም ሰይፍ ነው።
ይህን የተፈጥሮ ሰይፍ ሁሉም አማራ ከልቡ ሰገባ በሙሉ ልቡ ይምዘዘው ሲል መልእክቱን አስተላልፏል። በተያያዘ ዜና የሽብር ክስ የተመሰረተባቸው ግለሰቦች የፍርድ ሂደት መጓተት በፓርላማ ጥያቄን አስነስቷል። የውጭ ጉዳይ ሚኒስትሩ አቶ ጌዲዮን ጢሞቴዎስ ሚስት በማንነትና በፖለቲካ አቋም ብቻ ፍርድ ቤት ያቆምነው ሰው የለም ስትል በአማራ ሕዝብ ላይ ተሳልቃለች ተብሏል። በአማራ ካለው የጸጥታ ችግር ጋር ጥያቄ የተነሳው ትላንት ሐሙስ ታህሳስ 23 2018 ዓ.ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ መሆኑን ኢትዮጵያን ኢንሳይደር የተባለው የበይነ መረብ ሚዲያ ዘግቧል። የሕዝብ ተወካዮች ምክር ቤት አባሉ ዶክተር አበባው ደሳለው ከ2 ዓመት ከ6 ወር በላይ ታስረው የሚገኙ የአማራ ፖለቲከኞችና ጋዜጠኞች ላይ ላቀረበው ክስ የፍትህ ሚኒስቴር ማስረጃ ማቅረብ ባለመቻሉ ፍትህ አጥተው እንደሚገኙ አመልክተው ሚኒስትሩ ማስረጃና ምስክር ማቅረብ ካልቻለም ክሱን እንዲያቋርጥም መጠየቃቸው ነው ዘገባው ያመለከተው። ለተነሳው ጥያቄ ምላሽ የሰጠችው የፍትህ ሚኒስትሯ ሀና አራያ ስላሴ በማንነትና በፖለቲካ አቋም ብቻ ፍርድ ቤት ያቆምነው ሰው የለም ስትል በማንነቱ ምክንያት በተገኘበት ሁሉ እየተሳደደ በጅምላ በሚታሰረው የአማራ ሕዝብ ላይ ስትሳለቅ ውላለች ተብሏል። አዲስ አበባን ጨምሮ የአማራ ሕዝብ በክልሉና ከክልሉ ውጭ በተገኘበት ቦታ እየተሳደደ በጅምላ መታሰሩና ይሄው የጅምላ እስር ለ2 ዓመታት ተባብሶ መቀጠሉን ሚዲያችን ከዚህ ቀደም መዘገቡ ይታወሳል። የማቆያ ቦታዎች ሁሉ ሞልተው የነጋዴዎችን ሼድ፣ የእህል መጋዘኖችን በመከራየት በርካታ ንጹሃን ወገኖችን በማንነታቸው ተለይተው በጅምላ የሚታጎሩባት ሀገር የፍትህ ሚኒስትሯ በማንነቱ አስረን ፍርድ ቤት ያቆምነው አንድም ሰው የለም በሚል በህዝብ ላይ ምን ታመጣላችሁ አይነት ስላቅ መሳለቋን ነው ሚዲያችን የተመለከተው። ባልና ሚስት ከአንድ ምንጭ ይቀዳል እንዲሉ ማንነታቸው እንደ ወንጀል ተቆጥሮባቸው በሺ የሚቆጠሩ የአማራ ተወላጆች በገፍ ታስረው እስከ ቶርችና አሰቃቂ ግፍ እየተፈጸመባቸውና ፍትህ አጥተው እየተንገላቱ እያለ ነገር ግን በማንነቱ አስረን ፍርድ ቤት ያቆምነው ሰው የለም በሚል የተዘባበተችው የፍትህ ሚኒስትሯ ሀና አርአያ ስላሴ የትዳር አጋሯ የሆነው የሀገሪቱ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደግሞ አገዛዙ ድሮንና ሌሎችም የጦር መሳሪያዎችን ተጠቅሞ በአማራ ክልል በንጹሃን የሚፈጸመውን የዘር ፍጅት ለመደበቅ ሎቢስቶችን ቀጥሮም የገጽታ ግንባታ ለማሰራት ሲሞክር ቆይቷል። እውነትና ንጋት እያደር ይወጣልና ነው ነገሩ። በህግ ማስከበር ስም በአማራ ህዝብ ላይ እየተፈጸመ ስላለው ጭፍጨፋ ዓለም አቀፉ ማህበረሰብ እየተገነዘበ ነው። ሁለት የተለያዩ ቦታዎች ላይ በተመሳሳይ ሰዓት በተፈጸመ የደፈጣ ጥቃት ከ17 በላይ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በአፋድ ጎንደር ጠቅላይ ግዛት እዝ አስቻለው ደሴ ኮር መይሰው ካሳ ጋፋት ክፍለ ጦር ስር የሚገኙት የደጀን ብርጌድ አባላት ታህሳስ 22 2018 አመሻሹን በተራራው ጉና ቀጠና በሁለት የተለያዩ ግንባሮች ላይ የተሳካም የደፈጣ ኦፕሬሽንን ማካሄዳቸው ታውቋል። መነሻውን ከክምር ድንጋይና ከጋሳይ ከተሞች ያደረገው የጸረ አማራው አገዛዝ ወታደራዊ ኃይል በተሽከርካሪ ተጭኖ እየተጓጓዘ ባለበትም በሁለት የተለያዩ ግንባሮች ላይ ከባድ የሆነ የደፈጣ ጥቃት ተፈጽሞበታል። በደፈጣ ጥቃቱ 7 ወታደሮች ወዲያውኑ ሲገደሉ ከ10 በላይ የሆኑት ደግሞ ቁስለኛ መደረጋቸውን ሚዲያችን ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። የተከፈተበትን መብረቃዊ የደፈጣ ጥቃት መቋቋም ያልቻለው ቀሪው የጠላት ኃይል የተደመሰሱ ወታደሮችን አስክሬን ሳያነሳ መፈርጠጡን ነው የአካባቢው የመረጃ ምንጮች የገለጹትም። አማራ ተራራው አማራ ኮረብታው ለአምላኩና ለተኩስ የሚንበረከከው እንዲሉ የአማራ ተራሮች የጠላቱ መቀበሪያ ሆነዋል ተብሏል። የጥንቱን የግሪክ ጸሐፊ ሐማድ በድርሰቶቹ ውስጥ የግሪኮቹ አማልክቶች በረዶ በበዛበት የኢትዮጵያ ተራራዎች እረፍታቸውን እንደሚያሳልፉ መዝግቧል።
በአንዳንድ ተመራማሪዎች ዘንድም ይህ ተራራ አማራዎች ተንተርሰውት የሚገኙት ጥንተ መኖሪያቸው የሰሜን ሰንሰለታማ ተራራ ነው ተብሎ ይታመናል። ተራራና አማራ ልዩ ታሪካዊና ህልውናዊ ትስስር አላቸው። አማራ በኋላ ታሪኩ አጋጥመውት በጽናት ካለፋቸው ህልውናዊ ትንቅንቆች ውስጥ የተራራዎቹ ልዩ ውለት አለበትም ይባላል። ገናና መንግስት መስርቶ ከኖረበት የአክሱም ዙፋን ወርዶ በ840 ገደማ በይሁዲ አዝማቿም ዩዲት ጉዲት የደረሰበትን አስደንጋጭ መቅበዝበዝን የቀለበሰው በተራራዎቹ ጉያም መሽጎ ባደረገው ተጋድሎ ነው። የሸዋ መንዝ ተራራዎች ለዚህ ባለውለታዎች ናቸው። 16ኛው መቶ ክፍለ ዘመን ላይ የቱርክ ቅጥረኛም የአዳል ተዋጊ መድፍና ጠመንጃም አማራው ላይ በማዝነብ ለመጀመሪያ ጊዜ በጥፋቱ ጠመንጃ ጋራ እንዲተዋወቅ ምንነቱን እንዲገነዘብ በሆነበትም የ1816 እስከ 1843 የምስራቁ ትንቅንቅ አሸናፊ ይሆን ዘንድ የረዳው የጠመንጃና መድፍ ጥቃት የእግዚአብሔር ቁጣ ሳይሆን የሳይንስ ፈጠራ መሆናቸውን ከመገንዘብም ልቆም ትግሉን ለጠላት ወደማይመች ተራራ ስቦ በመውሰድ ጠላቶቹን በተራራ ጉያና ወገብ በመቅበር ነው። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ጤና ይስጥልን።